እናትሽ እንደዚህ ማናትሽ? ከዚህ በኋላሽ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን ብሩክ ልጅ ነን ላሳድግልን ይቻላላት ሆንልን በቃ የራስን ህይወት ኖር። ከዚህ በኋላ ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እናንተ ምን ማለት ነው? የራስን ህይወት ኖር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦቻችን እንዴት ናችሁልን? በጣም ኤክሳይትድ ስለሆነ ነው እንግዲህ ፈጠንጠን ብለን የወጣ ነው። ሀይሚ ድንገት ስትነቃብን ይህን ነገር ያው እናንተ ማወቅ ስላለባችሁ እናንተ ነገሮችን ማየት ስላለባችሁ ሁሉም ነገር ለዛ ነው እና ፍፄ ነበር ውስጥ የነበር ነው ነጋሽ ምናምንም እዚህ ነበሩ። ወጥተው ነው ተመልሰው ወደ ቤት ሄደው ነው ማለት ነው ምግብ ምናምን ሊያመጡልን። ከዛ በተጨማሪ ብሩኬንም እኔ ብለው አልሰማ ብሎኝ ፍፄ እኔ ተተካላለሁ ልብስ ቀይረና ብሎት ብሩኬንም ባስወጣው ሰዓት ድንገት ሀይሚ ነቃችን። እኔና ፍፄ ደግሞ የምናደርገው ግራ ሲገባል። ያው እናንተ ማወቅ ስላለባችሁ ስሜታችንን ለዛ ነው የመጣ ነው። ፍፄ የምትላቸው ነገር አለ? ብዙ የተጨነቁ ቤተሰቦች አሉና ለዛ ነው ያው ብዙ ሲደውሉ ነበረ ምናምን እና ያው አሁን አሪፍ ላይ ናት፣ ነቅታለች። ትንሽ ነገር ነበረ ያው ብቻ ግን ያስደነግጥ ነበረ። ቡቡም ደውለንለታል፣ ይመጣል፣ እየመጣ ነው። እስኪመጣ ገብተን እናሳያቸው። ተወዛገብኩኝ። ፈሳሽን አምስታት አይ ፈሳሽ ነገር ትፈልጋለች? ጌሪንዳ ምግብ አይ ለምን